ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከጥር 11 እስከ ጥር 17 ልዩ የገንዘብ እና የሥራ ዕድል ትንታኔ። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ዛሬ እንደ ኢትዮጵያ አቆጣጠር ከጥር 11 እስከ ጥር 17 ቀን 2018 ያለውን ሳምንታዊ የኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ሳምንት በአጽናፈ ዓለሙ ሰንጠረዥ ላይ ለየት ያለ የሀብት ንዝረት የታየበት ሳምንት ነው። በኮከብ ቆጠራው ጥበብ የገንዘብ ጉልበት የምንለው ነገር ዝም ብሎ የሚመጣ ሳይሆን የፕላኔቶች ስብስብ በቤቶቻችን ላይ በሚያርፉበት ወቅት የሚፈጠር የኃይል ፍሰት ነው። በዚህ ሳምንት በተለይም ሰኞ ጥር 11 ቀን ታላቋ ፀሐይ ካረፈችበት የካፕሪኮርን ቤት ወጥታ ወደ አኳሪየስ ቤት ትገባለች። ይህ ሽግግር በገንዘብ ረገድ ትልቅ ትርጉም አለው። ካፕሪኮርን ጠንክሮ መስራትና ስርዓትን ሲያስተምረን፣ አኳሪየስ ደግሞ ያንን ጥረት ወደ ፈጠራ እና ወደ ትልቅ ገቢ የምንቀይርበትን አዲስ በር ይከፍትልናል። ከፀሐይ በተጨማሪ የንግግርና የንግድ ፕላኔቷ ሜርኩሪ እንዲሁም የጉልበትና የድፍረት ተምሳሌት የሆነው ማርስ በእናንተ የሥራና የሀብት ሰንጠረዥ ላይ የሚያደርጉት ጥምረት ለብዙዎቻችሁ አዲስ የገቢ ምንጭ የምታገኙበትን አጋጣሚ ይፈጥራል። በዚህ ሳምንት ገንዘብ ቁሳዊ ነገር ብቻ አይደለም፣ የሐሳብ የንግግርና የስትራቴጂ ውጤት ነው። በተለይ ዛሬ በዝርዝር የምንመለከታቸው ሦስቱ ዕድለኛ ኮከቦች ይህንን የሰማይ አካላት ጉልበት በከፍተኛ ሁኔታ የሚቀበሉ እና በሥራቸው ላይ ተጨባጭ ለውጥ የሚያዩ ይሆናል። የሳምንቱ የገንዘብ ጉልበት የእናንተን በር ያንኳኳ ይሆን? በሥራችሁ ላይ የነበረው መቀዝቀዝ ተወግዶ አዲስ ፍጥነት የሚጀምርበት ጊዜ ደርሷል። አሁን በቀጥታ ወደ ዝርዝር ትንታኔው እናልፋለን። አብራችሁን ቆዩ። በተለይም ፀሐይ፣ ሜርኩሪ እና ማርስ ወደ አኳሪየስ ቤት የሚያደርጉት ጉዞ በሥራችን ላይ አዲስ ለውጥን ያመጣል። ዛሬ በዚህ ቪዲዮ በዚህ ሳምንት በሥራቸው ውጤታማ የሚሆኑትን እና የገንዘብ ዕድል በሩን የሚያንኳኳላቸውን ሦስት ዕድለኛ ኮከቦች በዝርዝር እንመለከታለን። የእናንተ ኮከብ በዝርዝሩ ውስጥ ይኖር ይሆን? እስከ መጨረሻው አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። አንደኛ ካፕሪኮርን። የሳምንቱ የመጀመሪያው የገንዘብ ዕድለኛ ኮከባችን ካፕሪኮርን ነው። ካፕሪኮርኖች እንኳን ደስ ያላችሁ! የልደት ወራችሁን በደስታ አጠናቃችሁ አሁን ቀጥታ ወደ ሥራና ወደ ውጤት የምትገቡበት ሳምንት ላይ ትገኛላችሁ። ሰኞ ጥር 11 ቀን ፀሐይ ወደ ሁለተኛው የገንዘብ እና የንብረት ቤታችሁ ትገባለች። ይህ ማለት ለሚቀጥሉት 4 ሳምንታት ትኩረታችሁ በሙሉ ገቢያችሁን ማሳደግ ላይ ይሆናል ማለት ነው። በዚህ ሳምንት አዳዲስ የኢንቨስትመንት ሐሳቦች ሊመጡላችሁ ይችላሉ። ነገር ግን አንድ ማስጠንቀቂያ አለ። ሰኞ ዕለት ማንኛውንም የገንዘብ ሰነድ ስትፈርሙ ወይም ስምምነት ስታደርጉ በጥንቃቄ መመርመር። ትናንሽ ስህተቶች ዋጋ እንዳያስከፍሏችሁ ዝርዝር ነገሮችን በትኩረት ተመልከቱ። ከአርብ ጀምሮ ማርስ ወደ ገንዘብ ቤታችሁ ስለምትገባ ለረጅም ጊዜ የታቀዱ የገንዘብ ግቦችን ለማሳካት ትልቅ መነሳሳት ታገኛላችሁ። የደመወዝ ጭማሪ ለመጠየቅ ወይም አዲስ የገቢ ምንጭ ለመጀመር ሳምንቱ እጅግ ምቹ ነው። ቁጠባ ለመጀመር የምታስቡ ከሆነ ደግሞ ይህ ሳምንት ትክክለኛው ጊዜ ነው። ሁለተኛ ሊዮ። በመቀጠል የምናገኘው በሥራው ዓለም ነክቶ የሚጠበቀውን ሊዮ ወይም አንበሳውን ነው። ሊዮዎች በዚህ ሳምንት በሥራ ቦታችሁ ያላችሁ ጉልበት እጅግ ከፍተኛ ነው። በተለይ ከሰዎች ጋር በጋራ የምትሰሯቸው ሥራዎች ለየት ያለ ትርፍ ይዘውላችሁ ይመጣሉ።
ማክሰኞ ጥር 12 ቀን በሥራ ሰንጠረዣችሁ ላይ ልዩ ቀን ነው። በዚህ ቀን የሚፈጠረው የፕላኔቶች ትስስር ያልታሰበ የሥራ ዕድልን ወይም በሥራ ቦታ ትልቅ ዕውቅናን ሊያመጣላችሁ ይችላል። ስትራቴጂካዊ በሆነ መንገድ ከዋና ዋና ሰዎች ወይም ተጽዕኖ ፈጣሪዎች ጋር ግንኙነት ለመፍጠር ሞክሩ። አንድ ልታውቁት የሚገባ ነገር ቢኖር በዚህ ሳምንት ሥራችሁ ከንግግራችሁ በላይ እንዲናገርላችሁ አድርጉ። በትሕትና እና በታማኝነት የምታቀርቡት አገልግሎት ትልቅ በር ይከፍትላችኋል። በራስ መተማመናችሁ ከፍ ስለሚል በሥራ ቦታችሁ ለውጥ ለማምጣት የምታደርጉት ንግግር ሰሚ ያገኛል። ደፋር ሁኑ፣ ነገር ግን ሁሉንም ነገር በምርምር እና በማስረጃ አስደግፉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሶስተኛ ሳጂታሪየስ። በመጨረሻም በንግግርና በመረጃ ልውውጥ ስኬትን የሚቀዳጀው ሳጂታሪየስን እንመለከታለን። ሳጂታሪየሶች በዚህ ሳምንት ብልህነት ትልቁ ሀብታችሁ ነው። ፀሐይና ሜርኩሪ በኮሚኒኬሽን ቤታችሁ ላይ ስላሉ ሐሳባችሁን ለሰዎች የምታሳምኑበት ልዩ ችሎታ ይኖራችኋል። ኢንቦክሳችሁ በአዳዲስ መልእክቶች እና ጥሪዎች ሊሞላ ይችላል። ይህንን አጋጣሚ ለኔትወርክ ግንኙነት ተጠቀሙበት። የንግድ ስምምነቶችን ለመፈራረም ወይም አዳዲስ የሽያጭ ስልቶችን ለመንደፍ ሳምንቱ ምርጥ ነው። በተለይ በጉዞ ላይ የምትሰሩ ወይም መረጃን በማድረስ ላይ የተሰማራችሁ ሳጂታሪየሶች ሳምንቱ ትርፋማ ይሆንላችኋል። አዳዲስ ሰዎችን ስታገኙ ዝም ብላችሁ አትለፉ፣ ምክንያቱም ያገኛችሁት ሰው ለወደፊት ስራችሁ ቁልፍ የሆነ ሐሳብ ሊሰጣችሁ ይችላል። በስራችሁ ላይ የነበረው መቀዝቀዝ ተወግዶ አዲስ ፍጥነት የሚጀምርበት ሳምንት ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በአጠቃላይ ይህ ሳምንት ለካፕሪኮርን፣ ለሊዮ እና ለሳጂታሪየስ በሥራ እና በገንዘብ ረገድ ትልቅ ተስፋን የሰነቀ ነው። ነገር ግን ዕድሉን ለመጠቀም ንቁ መሆንና በትክክል ማቀድ የናንተ ድርሻ ነው። የዛሬው ቆይታችን ይህንን ይመስል ነበር። የእናንተ ኮከብስ የትኛው ነው? በሥራችሁ ላይ ምን አይነት ለውጥ እየጠበቃችሁ ነው? በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት አበረታቱን። በቀጣይ ቪዲዮ እስከምንገናኝ መልካም እና የተሳካ የገንዘብ ሳምንት ይሁንላችሁ።